በ40 ሺህ ሰው ፊት ያየውን አንተ ተናገር። ቀጥል። እኔ ብቻ አልመልስም። ለምንድን ነው ብቻዬን የምትጠይቀው? አንተ ብቻ ነው ሙታለ ብለህ ተናገርከው። ይሄ የሃኒ ቁጥር አሁን ሰላም እንደምን አላችሁ ጋይስ? እዚህ በምስሉ ላይ የምትመለከቷት እህታችን ሀና ከሳውዲ አረቢያ ወደ ኢትዮጵያ እየተመለሰችበት ባለችበት ሰዓት ሰላም ጤና ይስጥልኝ። ውድና የተከበራችሁ የናሁ ሚዲያ ቤተሰቦች እንደምን አላችሁ? እንደምስቆያችሁ ነው አለው። እግዚአብሔር ይመስገን። ባላችሁበት ሰላም ክርስቶስ ይብዛላችሁ፣ ሰላማችሁ ብዝት ይበልኝ ማለት እወዳለሁ። ሰሞኑን እንግዲህ በቲክታክ ፕላትፎርም ላይ ከባድ መነጋገሪያ የሆነችው በጣም ብዙዎችን እንቅልፍ ያሳጣችሁ እህታችን እንግዲህ የሀና ጉዳይ ነው። ሀና ማለት እንግዲህ ማናት ልትሉ ትችላላችሁ በጣም ብዙዎቻችሁ። እና እንግዲህ ኢትዮጵያዊታችን ናት። ያልፍልኛል ብላ ከሀገሯ ወደ አረብ ሀገር ተሰዳ ለጥቂት አመት ከሰራች በኋላ እንግዲህ መኖሪያ ፍቃድ ቪዛ ለማሳደስ በእግር በየመን አድርገው ወደ ኢትዮጵያ ለመግባት በሚጓዙበት ሰዓት እንግዲህ እንደምታዩት መልካም ስለሆነች እንዲሁም እንደምግባቷ ስለማረካቸው እንግዲህ ከባላ ከጓደኞቿ የመን ላይ ያሉ ኢትዮጵያዊ አረመኔ የሆኑ ሽፍቶች ልጅቷን አግተው ካስቀሯት በኋላ ሞተች ብለው ያስወራሉ ማለት ነው። እንግዲህ አብረዋት ጉዞ ሲያደርጉ ከነበሩ ሰዎች መካከል ነው እንግዲህ ዜናውን ያወሩት። ታዲያ ይህ ግለሰብ በዚህ ሰዓት አጋች ነህ እየተባለ የሞቷን ዜና ያበሰረው ግለሰብ መረጃዎች በማስረጃ እየወጡበት ይገኛሉ። በጣም ያሳዝናል። ምን አይነት መጨካከን ጊዜ ላይ እንዳለን ነው የሚያሳየው። እውነት እላችኋለሁ በጣም እጅግ የሚያሳዝን ነገር ነው። በዛሬው ቪዲዮአችን ስለ ሀና ፍትህ እየጠየቅን ይህን መረጃ አስደምጣችኋለሁ። ምናልባት የሀና በህይወት የመኖሯ ጉዳይ እዚህ ጋር በደንብ አድርጎ አስረግጦ የሚታወቅበት ቪዲዮ ነው ያስባለሁ ማለት ነው። ለምን መሰላችሁ ይሄን ያልኳችሁ? ይህ ግለሰብ ስለሆነ የሞቷን ዜና ያበሰረውና ምናልባት ደግሞ ከዚህ ግለሰብ አንዳንድ መረጃዎች እየወጡበት ይገኛሉ። ላይቭ ላይ ከወጣበት መረጃዎች መካከል አስደምጣችኋለሁ ማለት ነው። ሁላችሁም ከሀኒ ጎን እንድትቆሙ እንደ አንድ ኢትዮጵያዊ ጥሪ ማስተላለፍ እወዳለሁ። ወደ ቪዲዮ እንሂድ፣ ተከታተሉኝ። እኔ ብቻ አልመልስም። ለምንድን ነው ብቻዬን የምትጠይቀው? አንተ ብቻ ነው ሙታለ ብለህ ተናገርከው። አንተ ነው የምትጠየቀው። ሞተች ያልከው አንተ ነው የምትጠየቀው። አንተ ነህ ሌባው። ሌባክን ነው የምንልህ። ጭንቅላትክን ትባላለህ። ተናገር ትክክለኛውን ነገር። አንፍ እየተናገርኩ በግማሽ ሚሊዮን ስነ ስርዓት ያዙ። ወደ እኔ ጣታችሁን በግማሽ ሚሊዮን ህዝብ ፊት ልጅቱ ሙታለ ብለህ ተናገርከው። አንተ ነህ። የዋሸሁት ነገር ካለ ክች ልበል ልንገር። ማንንም አልዋሸም። ቆይ አዋሸበት ልንገር። አዋሸበት እግዚአብሔር ምስክር። ይኸውልህ የዋሸሁት ነገር ካለ መተው ይጠየቁ። የገጠር ልጅ አዋሸበት ልንገር። የዋሸሁት ነገር ካለ ማለት ነው። አዋሸበት ልንገር። ጥሩ መጣ። እንዲሁ ሌላው ሰው አዋሸበት ልንገር። መተው ህዝብ ፊት ይጠየቁ። በቃ ቆይ እኛ ስንጠይቅህ ስትደፈር አላየሁም፣ ድምፅም አልሰማሁም። ቆይ ሰምቻለሁ። ቆይ ጠይቃችሁኝ ማለት ነው። በተረጋጋ መንፈስ ሰውዬ በእናትህ ቆይ፣ ኧረ በእናትህ ቆይ፣ እንደው አላህን ተፈራ ወይንም ደግሞ እግዚአብሔርን ተፈራ ዝም በል። ያልከውን ልንገርህ፣ ሁለት ቃል አወራህበት ላይ አዳምጠኝ። ተደፈራይተሃሎኝ ልናገራ እዚህ ጋር አዳምጠኝ። እናንተ ብቻ ናችሁ ልትናገሩ። ውሸትህን ልንገርህ በራስህ ምላስ አዳምጠኝ። አስወራን እንጂ አዳምጠኝ። ልናገር አይደል ታዲያ? ሃይ ውሸትህን ልንገርህና እኔ ልናገር እንዴ? ለምንድን ነው ውሸትህን ላውራህና ውሸትህን ልንገርህና ትቀጥላለህ? ምንም ውሸት የለብኝም። ልንገርህ ያለው እሺ፣ ቆይ እኮ ልንገርህ እኔ ነሽ ስማኝ። ቆይ ልንገርህ ሰው ዛሬ አንተ ብቻ ለማሳመን አትሞክር። ልንገርህ አትመን ሰውዬ ለማሳመን አትሞክር። ዝም ምንድን ነው ላንቺ ለሱ ድጋፍ መሰጫው አንቺ ስነ ስርዓት ያለው ለማሳመን አትሞክር። በቃ ዝም በይ እንዴ! ይጮህ እኮ ነው ከመጣችሁ እኮ ይጮህ። አዳም ውሸትህን ልንገርህ እኛ ጋር የገባህ ጊዜ ተደፍራ አይተሃታል ትልቅ አላየሁም ማለት ምን ድምጽም ሁለተኛ ነብረሽ ሲጠይቁ ድምጽን ሰምቻለሁ ነው የጠየቁኝ። በርጋታ በፊትሳ እንዳንተ ተሳርቦ ነው የጠየቀኝ። ንገረኝ። እኛም ሳንሰድ በክብር የጠየቀኝ ይዛል። የዛሬ 2 ዓመት መንገድ ያየ ሰው እኮ መጥቶ እዚህ ጋር የሚጠይቀኝ እኔ ገባህ አይደል? እኔ ትናንትና ያልኩት አሁን አየሁ አለ ሰው ጋር ስናገናኝ ለምን ቃል በቃ ነው ከህዝቡ የምትደብቁት? እሺ ለምንድን ነው ከማን ተደረደበቅ ነው? ለምን ሌቦች ናችሁ ትገሉታላችሁ? ገዳይ ነው እኮ አንተ ቡድን
እንደዚህ የሚባል ነገር የለም። ማንንም የሸዋ ልጆች በሙሉ እውነትን ሳያውቁ ነው እንደ ዝም ያሉት? ገዳይ መሆናቸውን ስላወቁ አይደል እንዴ? እነዛ ቡድኖች ዝም ያሉት? እውነትን ሳያውቁ ነገር መደረግ ያለበት በእኛ ለውስጥ እየመጡ መረጃ የሚሰሙ ሁሉ ፈርተው ነው ጅዳ ያሉ የሸዋ ልጆች ገዳይ ስለሆናቸው አፋኝ ስለሆናቸው አናቅም እንዴ? እኔ ልንገርህ፣ ተመክረህ ነው የመጣው። ህዝብ ፊት ማለት ነው። ህዝብ ፊት የምናገረው ነገር እኔ የዋሸሁት ነገር ካለ ጓደኞቼ ይጠየቁ። እሺ ጋይስ እዚህ ጋር ላስቆማችሁና እኔ የዋሸሁት ነገር ካለ ጓደኞቼ ይጠየቁ ያለ ነው ያለው። አንድ ጓደኛው አብሯቸው ተጉዘው የነበሩት መካከል ካለ ግለሰብ አንድ ሰው ተደውሎለት ስለዚህ ግለሰብ እንግዲህ የሰጠው መረጃ እውነት ነው ወይስ ውሸት የሚለውን አብረው አይተው ስለነበረ ያኛውም ግለሰብ የሰጠው ምላሽ አለ። እሱን አስደምጣችኋለሁ ማለት ነው። እና በጣም የሚያሳዝን ነገር ነው። መደማመጥ የለም፣ ስሜታዊ ይሆናል። የገደረኝ የሚባለው እንግዲህ ይህ ግለሰብ ነው ማለት ነው። የሞቷን ዜና ለኢትዮጵያ ሕዝብ ሞታለች ብሎ መንገድ ላይ ደክማ ሞታለች ብሎ ያወሰረው ነው ይህ ግለሰብ ማለት ነው። ሶ ወደዚህኛው ቪዲዮ እንሂድ። በ40 ሺህ ሰው ፊት ያየውን አንተ ተናገር። ቀጥል። ይሰማል? አዎ ይሰማል። ሹምዬ የገጠር ነው ለካ በሌት። እሺ እንግዲህ ያለው ነገር ያው ስትደፈር እንግዲህ እሱ ሽርጡን ተከናንቦ ቁጭ ብሎ ነበረ እዛው ማለት ይሄን ነው የሚደብቀው። እንደገና ደግሞ የተነሱ ነው ከተደፈረች በኋላ የታገኘናት ሲጀመር ሽፍታ ሴቱ ጋር ነው ያገኘን። ሲጀመር ሽፍታም አላገኘንም። የደፈሯት መሪዎቹ ናቸው። የደፈሯት ገመዱን ከወጡ በኋላ ነው። ገመዱን ከወጣም በኋላ ነው የደፈሯት። ገመዱን ስትወጡ እሱ ቀርጻችኋል ቪዲዮ? ገመዱን የቀረጸውን ፎቶ ቪዲዮ እንደውም ይልቀቅ። እሱን ማለት ሁላችንንም ቀርጿል። ገመዱን ስንወጣ እሱ ቪዲዮም ይልቀቅ አንደኛ። እሺ እናንተን ከሳውዲ ወደ ድንበሩ ይዘዋችሁ የሄዱት የት ደረሱ? በኋላ እሷን ከያዟት ያው እሷን ይዘዋል ነው እነሱ የጠፉት። በቃ ከወዲያ መጡ እነዛኞቹ ይዘው ነው ሁለት። ሌላ ነው እናንተን ይዟችሁ ከሄደው? አዎ ከወዲያ ሁለት መጡ እነሱ ተደዋውለው መጡ። ቶሎ ይዘው ነው እነሱ ማለት 6 ሰዓት ወይንም 4 ሰዓት እና ሃኒን አልጠበቃችሁም? አንድ ቦታ 30 ደቂቃ የማይሆን እንኳን 4 ሰዓት 6 ሰዓት ልንቀመጥ ቀርቶ ከዛ መተው ወሰዷችሁ። ከዛ መተው ይዘው ሄዱ። ከኋላ ሽፍታ የሚለው ገመዱ ከመድረሳችሁ ከአንድ ቀን በፊት ነው ሽፍታ ያደፈራት መንገድ። ሽፍታው ደፍሯት አዝሏት አመጣት የሚለውስ ውሸቱን ነው። ሽፍታኛ ምንም ሽፍታ አላገኘንም። ሽፍታም አልደፈራትም። ደክማ ነበር? አልደከመችም? አልደከመችም ጭራሽ። እናንተው ጋር እኩል እየሄደች ነበር? እኩል እየሄደች ነበር። የተወሰነ ነው ያው ጠበቅ እያደረግና ደህና ናት። ሲጀመር ደክማ ነበር ያለው ውሸቱን ነው። ገመዱንም መውጣት አቅቷት ገፉት ያለው ውሸቱን ነው። ቪዲዮውን እኮ ቢለቀው ጥሩ ነበር። ገመዱ ላይ የቀረጸውን ማለት ካላጠፋው ካላስተፉት አላውቅም። እሱም ቢለቀው ገመዱን እንዴት እንደሚታይ ነበር እሱ። አንተ ባይነ ያየውን ሲንገረን ሙሉ ከጅምሩ እስከ መጨረሻው። እኛማ ከጅምሩ ያው ቅድም እንዳስረዳው ነው እንግዲህ አብረን ነው ይሄርን ኖርማል ናት። ምንም የሆነችው የደከመችው ነገር የለ፣ ምንም ነገር የሆነችው ነገር የለ። ያው እንግዲህ ችግሩ የተፈጠረው ገመዱ ከወጣም በኋላ ነው። እዛ ጋር ነው ያስቀሯት። እንግዲህ እዛ ጋር ደግሞ እሱ ሹምያ አለ ሽርጡን ተከናንቦ ቁጭ ብሏል። ሽፍንፍን ብሎ ማለት ነው። እንደዛ እየጮች ሲየመቱ ሲወስዷትም አይቷል። እንደገና አሁን ይሄን መጀመሪያም አልተናገረም ነበር እኮ አሁን ነው ሁለተኛው ነው ደግሞ በርቀት ነልኛ ያለው ውሸቱን ነው። በርቀት አይደለም ድንጋይ ብቻ ነው የሚከለለን ትልቅ ድንጋይ። ማን ነበር ሊከላከልላት የሞከረ? አቢ የሚባል የጀቧል። ምን ብሎ ነበር እሱ? ሄሎ ሄሎ እሱ ምን ብሎ ነበር ማለት? ልቀቋት ነው ያለው እሱ። ያው ሲወጥቷት ልቀቋት ነው እሱ። ግን ያን ሲሁላ ሲሆን ሽርጡን ከነምን ብሎ ቁጭ ብሏል። እኛ ቁመናል ሁላችንም
ያው ከዛ ያንዳንድ ተጣብሳለሁ አርፈ ተቀመጡ አሉ። ምንም እሱን በጥፊ መቱት። ከዛኛ ዝም አልነበረም። የጀዋሃው ላይ ነው በጥፊ መቱት። እሱን መተውታል በጥፊ ያው እየሰማችሁ ነው እንግዲህ አንደኛ እሱ የሁሉ ሲሆን ሽርጡን ተፈናንቦ ዝም ብሎ ቁጭ ብሏል። ምንም አይነት ጉልበቱ ላይ አንገቱን አርጎ ትንምድ ብሎ ቁጭ ብሏል። ሲጀመር ማለት ቁጭ ብሏል። ያ ሁሉ ሲሆን ቁጭ ብሏል። ሽርጡን ተከናንቦ ቅንጭላቱን ጉልበቱ ላይ አርጎ ቁጭ ብሏል። የተቀማው ስልካችሁሳ ተቀምተናል። እኛም ሁላችንም የሱ ተመለሰለት። የኛ ተቀማ በዛው ቀረ። የእናንተ ተቀማ በዛው ቀረ። የሱ ተመልሶለታል። የሱ ተመልሶለታል። እየሰማችሁ ነው። የምትጠይቁት ካለ ጠይቁ። ኦኬ ሁሉም ሰው እንዲሰማው ቅድም ያልነበሩ ሰዎች ስላሉ ይዘዋት የመጡት ሰዎች ደፈሯት። ከዛ በኋላ ምን አደረጓትኝ? እሱን ሁለተኛ እነማን ናቸው? እናንተን ከዛ በኋላ ተቀብለዋችሁ ሄዱት? የለበሱት ልብስ ምን ይመስል ነበር? ሀኒ ጋር ለመጨረሻ ስትለያዩ በአይናችሁ ስትሰወር ምን እየሆነች ነበረ? እሱን ንገረን። ምን አይነት ልብስ ለብሳ እንደነበረ እሺ ሰምታችኋል? ያው የለበሰችው ቢጃማ ወደ አረንጓዴ ብቻ ወደ የተደረቀ ቅጠል የሚመስል ቢጃማ ነው የለበሰችው። እሱ ነው ያው እንግዲህ እዛ ደፈሯት። እየጮኸች ነበረ። እኛን መጡ እነዛ ከየመን ከካምፕ የሚመጡት ልጆች እነሱ ወሰዱን። እነዚህኞቹ ከዚህ ከሳውዲ ድንበር ይዘው የሄዱት ደላሎች ይዘው አቀሩ ማለት ነው መሪዎቹ። እሷ ከወዲያ የመጡት እነዛ አረንጓዴ ሽርጥ ነው የለበሱት። ሁለቱም ጥቋቁር ቲሸርት የለበሱት እነሱ እኛን ይዘውን ነው ማለት ነው። ያው እዛ እኛ እየሄድን እያለ እጇን ይዘዋት እያለቀሰ እየጮኸች ነበረ። እናንተ ስትሄዱ ጥላችኋት፣ እሷ እጇን ይዘዋት እያለቀሰ እየጮኸ ነበር። ሁለቱም ቁጭ ብለው እነሱ ሁለት እጇን ይዘዋታል። አንደኛው እጇን እሷ ላይ እየጎተተች ትጮኻለች፣ ታለቅሳለች። ምን ማድረግ አይቻልም። ብቻ ችግር ነው። ሰይድ እዛ ጋር ቪዲዮ ላይ ያመጡት አስክሬኗ ብለው ማለት ነው። እዛ ጋር የሆነ ፀጉር አይተናል እና እስቲ አብረዋት ከነበሩ ያ ፀጉርስ የእሷን ይመስላል ወይ? ፀጉሯ እንዴት ነበር? ጀመር ፀጉሯ እሷን የተሰራችው ምን መሰለህ? ለብቻ የሚሰሩት ምንድነው? ዝም ብሎ ጉንጉን እንደዚህ ቁጥርጥር የሚፈትሏል። ቁጥርጥር እሱም የተሰራው ሲጀመር እንዲያልበኝ ምናምን ብላ እንደዛ ነው የተሰራው። ፀጉሯ ሲጀመር እንደዛ አይደለም የሷ ፀጉር። ይህኛው ግለሰብ እንግዲህ ማንነቱን ሳያሳውቅ ያው ካወቁት የተለያየ አደጋ ስለሚደርስበት በእነዚህ ያለ መልኩ መረጃዎችን አቀብሏል። የገጠር ላይ 100% እንደዋሸ ነው እዚህ ጋር የተነገረ ያለው። ይህ ብቻ አይደለም። የታጋቿ የሀኒ እንግዲህ የዚች ልጅ ስልክ እዚህ ገጠር ልጅ ጋር ነው። በጣም የሚያሳዝነው ነገር ተደውሎለት ስልኩ ይጠራል ማለት ነው፣ እሱ ጋር ማለት ነውና ደንግጧል። ሌላ ሰው አይደውልም ወይ ምናምን የሚል ምላሽ የማይሆን ነገር ነው እየሰጠ ያለው ምላሽና እኔ በጣም ነው ያፈርኩት። የሞቷን ዜና ያበሰረ ግለሰብ ልጅ እንደዚህ ናት ብሎ ያበሰረ ግለሰብ ልጅ የራሱን ህይወት በሰላም በጤና እየኖረ የሷን ህይወት በአጋቾች አሳግቶ የተሰቃየች ዝም ብሎ እንዴት እውነቱን አውጥቶ የፈለገውን ነገር መቀበል እየቻለ ነገር ግን በሴት ህይወት ላይ እንደዚህ ያለ ቁማር መጫወት በጣም እጅግ የሚያሳዝን ነገር ነው። አይኛውን ቪዲዮ ላሳያችሁ። ስልክ የሀና ስልክ ተደውሎለት እሱ ስልክ ጋር ነው የጠራው። ተመልከቱ። እሱ ጋር እየጠራ ነው ይሉኛል። ምንድነው ነገሩ? ሄዳ ገባ ነው። አሁንም እዛ አንተ ጋር ጠራ ስትደውል እንዴት ነው የሚጠራው? እኔ ጋር አልገባኝም። ምን አውቃለሁ። ጥሪ ሰማን ብዬ ነው። ታዲያ እኔ ጋር አይደውልም ማለት ነው? እሱማ ይደውላል። እውነት ነው። እንደው ሲመሳሰለው ታሰያል። ሌላ እኔ የገረመኝ ነገር ይኸውልህ እሱ ያመጣው ልጅ ያልተናገረው የገጠር ልጅና ያልተናገሩት ይሄ የሃኒ ቁጥር አሁን ኦኬ እንደሰማችሁት ነው። ስልኩ እየተደወለ በሚጠራበት ሰዓት የት ነው? እዛው ከጎን ያለው ላይቭ የገጠር ልጅ የሚለው ላይቭ ቤት ላይ ነው የሃና ተደውሎ ድምጽ እየተሰማ ያለው ማለት ነው። በጣም ያሳዝናል። ይሄ ወንድም ነው የሞቷን ዜና ያበሰረው። በጣም ብዙ መረጃዎች እሱ ጋር እንዳሉ ነው የሚያሳየው ማለት ነው ቀጣይ። ስለዚህ ባጭሩ ውድ ኢትዮጵያን ከዚህ ቪዲዮ የምትረዱት ነገር ሃኒ የምትባለው ሞተች ብሎ ያበሰረላት ዜና እውነት ለሱ ያርገው እንዳይባል የሰሞት ማንኛችንም አንመኝም። ልጅቱ እንዳልሞተች
ብዙ መረጃዎች እሱ ጋር እንዳሉት ነገር ግን ጎኑ እንኳን ባትሆን እንድታገተችና ማን እንዳገታት በደንብ አድርጎ ያ ቃል ይግለጻል። ሙሉ ስልኳ እዚህ ጋር ነው ያለው፣ እሱ ግለሰብ ጋር ነው የጠራው። አያችሁ። ስለዚህ የዚች ልጅ ህይወት ተጠያቂ የመጀመሪያ ተጠያቂ ይግለጻል። ሰላም እንደምን አላችሁ ጋይስ? እዚህ በምስሉ ላይ የምትመለከቷት እህታችን ሀና ከሳውዲ አረቢያ ወደ ኢትዮጵያ እየተመለሰችበት ባለችበት ሰዓት የመን አካባቢ ላይ ደብዛዋ እንደጠፋ እና እንደሞተች ደላሎቹ ተናግረው ነበር። አሁን ግን ጓደኛዋ በህይወት እንዳለች እንዳልሞተች የሞተችበት ደግሞ ምንም አይነት አሳማኝ ማስረጃ እንደሌለ ተናግራለችና እባካችሁ በስቃይ የምትገኝን የሀናን ነፍስ ለመታደግ ሁላችንም ድምጽ በመሆን የእህታችንን እውነት እናውጣላት ጋይስ። ሁላችንም በመተጋገዝ ልክ እንደ ሀና ሁሉ የተቸገሩ ብዙ እህቶቻችን ድምጽ በመሆን ነፃ እናውጣቸው። ላለው ጋይስ እንተጋገዝ። እግዚአብሔር ምስክሬ ሆዴ እንዲህ ሲንቀጠቀጥ ነው ያደረው። ሆዴ ሲንቀጠቀጥ ሀና ላይ ያ ሽፍታው መጥቶ ከ8 ወንዶች ለይቷት በጣም ጮሃ ከዛ ተሸክሞ አመጣት። እነዛን ድምጾች ከሰማ በኋላ ሀና በምን አይነት መንገድ ውስጥ እንዳሳለፈች ያ ሽፍታው ምን አይነት ድርጊት እንደፈጸመባት እግዚአብሔር ምስክሬ ሆዴ እንዲህ እየተረገበገበ ነው ያደርኩት። ወገን አትሂዱ በቃ ከኢትዮጵያ በእግራችሁ ወደ ሳውዲ ለመሄድም ከሳውዲ ወረቀት ለማሰራት ወደ ኢትዮጵያ ያሰባችሁ ልጆችም ወገኖች በቃ አትሂዱ። ሀገራችሁ እኮ ብትሞቱ እናት አባታችሁ አፈር ያለብሳችኋል። ወገን አትሂዱ። እነዛ 8 ወጣቶች ባሉበት ሀና ሜዳ ላይ የቀረች ልጅ ያችን የመሰለች ልጅ ማንም የሚያይ አይደለም። ጥለውን የሚሄዱት በቃ አሉ እኮ ጥለው ነው እኮ የሄዱት እነዛ 8 ወንዶች የገጠር ልጅ ምናምን እኮ 8 ናቸው አይደለ? 8ቱም ጥለዋት ነው የሄዱት ሀናን። እውነት ሀና ያቺ የተቀመጠችበት ሀና ፊቷ ምን ይናገር ነበረ? አይኗ ምን ይናገር ነበረ? ሽፍታው ደብድቧ ተሸክሟ ሲያመጣ ሀና በምን አይነት ሁኔታ ውስጥ እንደነበረች ኢማጂን። ሴቶች ናቸው አስቡት። እኔ አሁን ራሱ ሆዴ እንዲህ እየተበረከረከ ነው። በቃ አትሂዱ፣ በቃ አትሂዱ። ፍትህ የለም። እንኳን እዛ በረሃ ላይ ቀርቶ በሀገራችን ፍትህ የለም። ለየትኛው ነው ፍትህ ብለን የምንጠይቀው? 5-6 ቀን ይኸው እነ ሳራ እነ መሲ ይዘውታል አይደለም? እያያችሁ ነው፣ ይዘውታል ቲክቶኩን። ምን ተገኘ? ምንም። ወገን በቃ አትሂዱ፣ እህቶች አትሂዱ። የተደፈረችው ደግሞ አጠገባችን ነው። የተደፈሯት ደግሞ መሪዎቹ ናቸው። እሱ ሩቅ ምናምን ድምጿን የሰማነው ነው ያለው። እዛው አጠገባችን ነው የደፈሯቸው። ድንጋይ አስከልለው፣ ድንጋይ ብቻ ነው የሚከልለን። እንደዛ በጥሽ እየመጡ ሲወስዷት፣ እየጎተቱ ሲወስዷት አይናችን እያየ ያው ሁላችሁም ይገባቸዋል። የስደት ነገር ስደት ጥሮ ማለፍ ነው። እዛ ጋር ምንም ማድረግ የማንችለው ወንድነት የማይሰራበት ቦታ ነው። የታጠቁ ናቸው። ምንም ማድረግ የማንችልበት ቦታ ነን። ይሄ ሁሉ ሲሆን ምንም ልንረዳት አልቻልንም።